ሰላም ሰላም እንዴት ናችሁ? ሰላምና ጤና በያላችሁበት ይብዛላችሁ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ ደግሞ እንደዚህ የምትመለከቱትን የሚገርም ሩዝ በዶሮ እና በድንች ነው አብረን የምንሰራው። የሚያስፈልጉ ግብአቶች ደግሞ እዚህ ጋር ቪዲዮ ላይ እንደምትመለከቱት ዶሮዬን፣ ድንች፣ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም አዘጋጅቻለሁ ማለት ነው። ከዛም በኋላ እነዚህን ሁሉ ካዘጋጃጀሁኝ በኋላ እኔ ቀድሜ ያው ለቪዲዮ ለመቅረጽ እንዲመቸኝ ከታትፌ አዘጋጅቻለሁ ማለት ነው። ከዛም በኋላ ድስቴን ጥጆ ነበረ ዘይት ጨምሬበት፣ ዘይቴ ሞቅ ሲል ደግሞ ዶሮውን ጨመርኩኝ ማለት ነው። ዶሮውን እንደዚህ ክትፍትፍ አድርጌ ኦልሬዲ አዘጋጅቻለሁ ማለት ነው። እናንተ ያላችሁን እንደዚህ አነስ አነስ አድርጌ ነው የከተፍኩትኝ ቪዲዮ ላይ እንደምትመለከቱት ማለት ነው። ከሩዝ ጋር ለመብላት እንዲመች አድርጌ ነው የከተፍኩትኝ ማለት ነው። ከዛም በኋላ ዶሮውን እንደዚህ ጠበስኩትኝ ማለት ነው። ያው ዶሮ በባህሪው ታውቃላችሁ ውሃ ያወጣዋልና እንደዚህ ውሃ ራሱ ሲወጣ በሰል እንደማለት ነገር ሲል መልኩን ሲቀየር በርበሬ ደግሞ ከላይ ጨመርኩበት ማለት ነው። ከዛ ነጭ ሽንኩርቴንም አብረው መብሰል ስላለባቸው በርበሬውን ማቃጠሉን እንዲቀንስልን ነጭ ሽንኩርቱም ያው ታውቃላችሁ ቀድሞ ሲጨመር ነው ጣዕሙ በደንብ የሚጣፍጠው ማለት ነው። ከዛ ጨመርኩኝ አንድ ላይ እንደዚህ አበሰልኳቸው ማለት ነው። ልክ እንደምትመለከቱት እንደዚህ አበሰልኳቸው ማለት ነው። አንድ ላይ ጥብስ ካደረኳቸው በኋላ ድንቼን ደግሞ አመጣሁኝ ድንቹን ጨመርኩት ማለት ነው ከላይ። ከዛ ከድንቹ ጋር ደግሞ አንድ ላይ እንዲበስል ለዚህ እንደምትመለከቱት ተውኩት ማለት ነው። እዚህ ጋር ከለሩ ብዙም አልመጣልኝም እና ከዛም በኋላ እኔ ምን አደረግኩኝ ቶማቶ ፔስት አዘጋጅቼ አስቀመጥኩኝ። ከዛም በኋላ ይሄኛውን እንደዚህ እያበሰልኩት ሽንኩርቴን ደግሞ ከላይ ጨመርኩት ማለት ነው። እናንተ መጀመሪያም ሽንኩርቱን መጨመር ትችላላችሁ፣ እንደኔ ደግሞ በኋላ ላይ ቀስ ብላችሁ መጨመር ትችላላችሁ። ሽንኩርት በባህሪው ያው ቶሎ ስለሚበስል ምንም ችግር የለውም፣ በኋላም በፊትም ብትጨምሩት ማለት ነው። ከዛም በኋላ እንደዚህ አንድ ላይ ሁሉንም እንደዚህ አንድ ላይ አድርጌ አበሰልኳቸው ማለት ነው። እንደዚህ አዋህጃቸው እንዲበስል ተውቁት ማለት ነው። ታዲያ እስካሁን ድረስ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱት፣ ቤተሰብ መሆናችሁን ሰብስክራይብ ማድረጋችሁን እንዳትረሱት ማለት ነው። ከዛን እንደዚህ አንድ ላይ አብረው እንዲበስሉ ተውኳቸው ማለት ነው። ከዛም በኋላ ቶማቶ ፔስቴን ደግሞ አመጣሁት። የምትመለከቱት የቶማቶ ፔስት ስለነበረኝ እሱን ጨመርኩትኝ። አንድ ከጨመርኩኝ በኋላ ግን ብዙም አይበቃም ብዬ በደንብ ነው መቅላት ያለበት ብዬ እኔ ያው ቀላ ሲል ወይ ቢጫ ወይ ቀይ መሆን አለበት እኔ ምግብ ስሰራ ማለት ነው። ከዛም በኋላ በደንብ ነው መጨመር ያለብኝ ብዬ እቺን አንድ ከጨመርኩኝ በኋላ ስላልበቃው ሁለት ላይ ተጠቀምኩትኝ ማለት ነው። እናንተ እንደምትሰሩት እንደየ ምግባችሁ ብዛት ማለት ነው መጠቀም ያለባችሁ ማለት ነው። ከዛም በኋላ እኔ ያው እንደምትመለከቱት ደገምኩት ማለት ነው። እና እንደዚህ ያደረጋችሁ እንድትሰሩ እንድትበሉ እየሰራችሁ ብሉ። ከዛም በኋላ እንደዚህ ከጨመርኩኝ በኋላ ቶማቶ ፔስቱን አንድ ላይ እንደዚህ ሚክስ አደረኩት ማለት ነው። ቀላቀልኩትኝ፣ ውሃ አልጨመርኩኝም። አንድ ላይ ብቻ ቶማቶ ፔስቱን ቀላቀልኩኝና በደረቁ እንደዚህ ያማሰልኩኝ እሳቴን ቀንሼ ማለት ነው። ድስቱ እንዳያርብኝ እሳቴን ቀንሼ እንደዚህ በደንብ ቀላቀልኩትኝ ማለት ነው። ከዛም በኋላ እንዲበስል ትንሽ እተወዋለሁ ማለት ነው። ግን ቶሎ ቶሎ ማማሰል አለብን፣ ምክንያቱም ውሃ ስለሌለው ድስቱን እንዳይዝብን ማለት ነው። እዩት እንዴት እንደሚያምር እኔ በጣም ነው የምወደው እንደዚህ ቀይ ሲሆን ማለት ነው ምግብ። ከዛም በኋላ ከጎን ደግሞ የምንበላበትን ሩዜን ደግሞ አዘጋጃጀሁኝ ማለት ነው። አጠብኩኝ፣ የሚበቃኝን ያህል ነው ሩዝን የተጠቀምኩት። እናንተ የሚበቃችሁ እንደልካችሁ አድርጋችሁ መስራት ትችላላችሁ ማለት ነው። ያዘጋጀሁትን ሩዝ በደንብ አድርጌ እንደዚህ እጥብ ካደረኩት በኋላ በደንብ ንጹህ እስከሚወጣው ድረስ በደንብ እንደዚህ እጥብ ካደረኩት በኋላ ከዛውን ለመቀቀል ወደ አዘጋጀሁት ወደ ድስቱ ደግሞ እንደዚህ ጨመርኩኝ ማለት ነው። ከዛ ጥብ አድርጌ ደግሞ ለምን ትቀራለህ ብዬ ንጹህ ሩዝ ብዬ ውሃ ጨምሬበት ያጠብኩበትን ሩዝ በደንብ አድርጌ እንደዚህ ጨምር አደረኩት ማለት ነው። ከዛም በኋላ ሩዛችንን እንደዚህ ከጎን እንጠዳለን ማለት ነው። እንደዚህ አድርጌ ሩዜን ከጣርኩኝ በኋላ ጨው ደግሞ ጨመርኩኝ።
ከጨው ጋር አድርጌ አንድ ላይ አበሰልኩትኝ ማለት ነው። ሁለቱንም እየሰራ ነው ማለት ነው። ከዛ እንደዚህ እቺኛዋን ደግሞ አስሬ ማለት ቶሎ ቶሎ ቼክ ማድረግ አለባችሁ እንዳያር ማለት ነው። ከዛ ቲማቲሜን ደግሞ ጨመርኩኝ። ቲማቲሜም እንደምትመለከቱት በጣም በቀጫጭኑ የሆነ ድቅቅ ተደርጎ የተከተፈ አይደለም፣ በመካከለኛ ነው የተከተፈው ማለት ነው። ከዛ እንደዚህ ጨመርኩኝ። ይሄን ከጨመርኩኝ በኋላ እንደውም ትንሽ ለስለስ የሆነ ለቀቅ ማለት ነገር አለው። ከዛም በኋላ እንደዚህ አንድ ላይ ውሃ ሳልጨምር አሁንም አንድ ላይ አበሰልኳቸው ማለት ነው። ሁሉንም በአንድ ላይ እንደዚህ አበሰልኳቸው ማለት ነው። ከጎኑ ሩዜን ጥጃለሁ። ይሄንን ደግሞ እንደዚች አድርጌ አበሰልኩትኝ ማለት ነው። ያበሰልኩትኝ ከዛም በኋላ ቆንጆ በርበሬ ነበረኝ ጨመርኩኝ። እናንተ ያላችሁን ቅመማ ቅመም ያጣፍጧል ብላችሁ የምታስቡትን ቅመማ ቅመም መጨመር ትችላላችሁ። ከዛን ቆንጆ በርበሬን ከጨመርኩኝ በኋላ ደግሞ ደግሜ ደግሞ ጨው ጨመርኩኝ ማለት ነው። እዚህ ላይ ጨው ስላልጨመርኩኝ እዚህኛውም ላይ ደግሞ ጨው ጨመርኩኝ። ግን እንዳይበዛባችሁ መጠንቀቅ፣ ምክንያቱም የምንበላበትም ላይ ሩዙም ላይ ስለጨመርን እዚህም ላይ ጨው መጠነን ነው ማድረግ ያለብን ማለት ነው። አንዳቸው ላይ ከበዛ አስበላንም ሁለቱም ጋር ጨው ስለጨመርን ማለት ነው። ከዛ እንደዚህ አድርጌ አማስለዋለሁ ማለት ነው። ትንሽ እተወዋለሁኝ እንትን እስኪልልኝ ድረስ በደንብ እስኪዋሃድ ድረስ ማለት ነው። ከዛ እንደዚህ አድርጌ ውሃ ደግሞ ጨመርኩበት ማለት ነው። ትንሽ ቆይቼ ከዛን ውሃ ከጨመርኩኝ በኋላ አማስዬ ደግሞ እተወዋለሁ ማለት ነው። በደንብ እንዲበስልና እንዲንተከተክልኝ ማለት ነው። ከዛም በኋላ እንደዚህ አድርገን ክድና አድርገን ሩዛችንን ደግሞ ቼክ እያደረግን በጎን ሩዛችን እየበሰለች ነው መንበላበት ማለት ነው። ታዲያ እስካሁን ድረስ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ቤተሰብ መሆናችሁን ይህንን ቪዲዮ ላይክ ማድረጋችሁን በፍጹም እንዳትረሱት። ሩዛችንም አልበሰለም፣ እስኪበስል ድረስ እንተዋለን ማለት ነው። ከዛም በኋላ ማባያችንን ደግሞ እንደዚህ ቼክ እናደርጋለን ማለት ነው። አሁን ቼክ ሳደርገው ጊዜ ድንቹ አልበሰለልኝም ማለት ነው በደንብ። ስለዚህ መተው አለብኝ። ቶሎ ፍንክት አላለልኝም ማለት ነው። ስለዚህ መተው አለብኝ። ለትንሽ ሰዓት ተውኩት ማለት ነው እስኪበስል ድረስ ሩዜም እስኪደርስ። ከዛም በኋላ እንደዚህ ሩዜም ይሄው እንደምትመለከቱት እየሆነ ነው፣ እየደረሰ ነው። ይሄኛውም እየደረሰልኝ ነው ማለት ነው። አንድ ላይ በቃ ሲደርስ እንደዚህ ሲሆን አያችሁት፣ ቼክ አድርገው ድንቹ ፍንክት ሲል ኦልሞስት ደርሷል ማለት ነው። ስለዚህ እሳቴን ዝግት አደረኩኝና ሩዜም ደረሰች። ከዛም በኋላ ሁለቱም አንድ ላይ ደረሱልኝ ማለት ነው። ከዛም በኋላ እንደዚህ አድርገን አቅርበን በልተናል። ቆንጆ ምግብ ነው እንግዲህ ሰርታችሁ እናንተም ብሉት፣ ሞክሩት፣ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላምና ጤና በያላችሁበት ይብዛላችሁ።